የአማራ ክልል መንግስት የክልሉን 90% እንደሚቆጣጠር የኮሙኒኬሽን ሚኒስቴሩ ተናግረዋል። ሌባ እንዳንገኛለን የወያኔ ካድሪን የሚሊሻ ተላላኪ እነዚህ ደሳለኝ እነዚህ ዘመነ እነ ምሬ ወዳጁን የወያኔ ካድሪዎች ተላላኪዎች በወያኔ ብር ወርጭ ያወጡ ይሄው ትግላቸው ወደ ኋላ እያስቀሩ ይገኛሉ። ዘመነ ካሴን አስመልክቶ የተሰማው አንድ መረጃ በጣም አስገርሞኛል። ክቡራትና ክቡራን ወዳጆች $134,000 እና በጣም የሚያስቀኝ ነገር አለ። ለኛ ለኢትዮጵያኖች ፕራዮሪቲያችን አብይን ማስወገድ ነው። አብይ የሚባል ሰው የኛ ጠላት። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንደተለመደው የተለያዩ ቪዲዮዎችን ይዘን መጥተናል። እነሱ ላይ ሪያክት እናደርጋለን። ተመልካቾቻችን ህወሓት፣ ብልጽግና፣ ፋኖ እንዲሁም ኤርትራን የተመለከቱ አንዳንድ መረጃዎችን ወደ እናንተ እናደርሳለን። የብልጽግና አክቲቪስቶች እንቧከረዩ እያሉ ነው። 90% የአማራ ክልል በቁጥጥር ስር ውሏል በአብይ አህመድ ሰራዊት እያሉ ነው። በጣም በከፍተኛ ሁኔታ እየቦረቁ ነው። ኢዛት ሪሊ 10%ን ራሱ አለማዋሸታቸው 10%ን እንደተመቱ ያሳያል። በነገራችን ላይ ፕሮፓጋንዲስት አይደለም ማለት ይቻላል። እንግዲህ የብልጽግናው ነው ወይስ እንዴት ነው? 90% ተቆጣጥረነዋል እያሉ ነው። 90% በፋኖ ቁጥጥር ስር እንዳለ ያው ይታወቃል፣ ታውቁታላችሁ። ሌላ አዲስ ነገር የለውም። 90% ደብረ ማርቆስ ለምሳሌ መንቆረር አካባቢ የሆነ ምሽግ ቆፍረህ ተደብቀህ 90% ልትል አትችልም። ትንሽ አለፍ ስትል አስፓልት ወጣ ስትል ወደ ከደብረ ማርቆስ ትንሽ 1-2 ኪሎ ሜትር ወጣ ስትል ፋኖ ነው ያለው። መቆጣጠር ማለት እኮ ይሄ አይደለም ማለት ማህበረሰቡን መቆጣጠር አለብህ። ገበሬውን ማኔጅ ማድረግ አለብህ። ከገበሬው ጋር ያለ ኢንተራክሽን አይደለም። ከገበሬው ጋር እዛው ደብረ ማርቆስ ካለው ህዝብ ጋር ቢሮ ገብተህ እየሰራህ አይደለም። አንድ ባንድ እየተለቀመ እንደሆነ ታውቃለህ። በሰቀቀን እየኖርህ ነው። እንደዚህ ትላልቅ ከተሞች ላይ ያላችሁ ፍኖተ ሰላም፣ ደብረ ማርቆስ፣ ደብረ ብርሃን፣ ወልዲያ፣ ደሴ፣ ኮምቦልቻ፣ ደብረ ታቦር እዛ አማራ ክልል ያሉ በሰቀቀን እኔው አትፎክሩ። እስኪ እንስማው እስኪ አክቲቪስቱ ምን እንደሚል። ቀዳዳ የሆነ አክቲቪስት መንግስት ኮሙኒኬሽን ቢሮ አይዟችሁ፣ ለወቀሳ አይደለም ዛሬ በጣም መንግስት ኮሙኒኬሽን ቢሮን በተደጋጋሚ ከምንወቅሰው መስሪያ ቤት መካከል አንዱ ነው። ግን ዛሬ የተሰማው አንድ መረጃ የአማራ ክልል መንግስት የክልሉን 90% እንደሚቆጣጠር የኮሙኒኬሽን ሚኒስቴሩ ተናግረዋል። 90% 10% ላይ ታጣቂዎች አሉ ማለት ነው። ብዙ ስራ ይጠይቃል ማለት ነው። 10% ቀላል እኮ አይደለም። በነገራችን ላይ 10% ሲደመር ጫጫታውን አስቡት። ዛሬ ቢቢሲ ነው ይሄንን ዘገባ ያደረገው። ሰምታችሁታል ምን እንዳለ። በነገራችን ላይ የኦሮሚያ ወጣቶች እንደነዚህ አይነት ግለሰቦችን ማለት ብታዋግዙ ያስበሏቸዋል። በነገራችን ላይ አሁን ሁሉም ትኩረቱ ሁሉም ፖለቲካ ኦሮሞ ላይ ነው። ትበላላችሁ እንዳትበሉ፣ ልክ እንደ ትግራይ ክልል ምናምን ጥንቃቄ ብታደርጉ ነው የሚሻላችሁ። የትኛው ነው የሚጠቅመን? የትኛው አካሄዱን እንትን ማለት አለባችሁ። አሁን በአብይ አህመድ ስር ዙሪያ አሁን የኦሮሞ ህዝብ በከፍተኛ ሁኔታ እየተሰቃየ እንደሆነ እኛ እናውቃለን። መረጃ አለን። መዋጮ ምናምን እየተባለ ነፍጠኛውን ቀጥቅጠው ምናምን እያሉ አንፈልግም እያለ ህዝቡ ምንሻው ራሱ አማራ ክልል አንሄድም ምናምን ብሏል እኮ። በደንብ እኮ ተናግሯል እኮ። የኦሮሞ ምንሻ አማራ ክልል ሄደን አንዋጋም፣ ምናልባት እዚህ ከመጡ ልንከላከል እንችላለን እንጂ ነው ያሉ። የኦሮሞ ህዝብ ውስጥ ተደብቀ የምዘረፍ ዘራፊ በነሽመልስ ዙሪያ ያለ፣ በአብይ አህመድ ዙሪያ ያለ ዶንት ፎርጌት አትርሱ። በነገራችን ላይ ህወሓት ምንድን የሆነች እስኪ ከህወሓት ለምንድን ነው የማትማሩት? ትመታላችሁ። በቃ ተረፉ። ምንም ያልጠበቃችሁት ነገር ነው አሁን የሚመጣው። በነገራችን ላይ አሁን ይሄ አክቲቪስት በነገራችን ላይ እነዚህ አክቲቪስቶች ምናምን ከመንግስት ጋር የሚለጠፉ አክቲቪስቶች በነገራችን ላይ ክሬቲቭ ያልሆኑ ናቸው፣ ሰነፎች ናቸው፣ በራሳቸው የማይተማመኑ ኮንፊደንት ያልሆኑ ግለሰቦች ናቸው። ብልጽግናው ላይ የሚለጠፉ አቅም የሌላቸው ከመንግስት ተለጥፈው ልክ እንደ መሽገር የሆነ ምናምን ፍርፋሪ ምናምን የሚፈልጉ ሰዎች ናቸው። ኮንፊደንስ የላቸው፣ ለሀገር ምናምን የማይጠቅሙ ናቸው፣ ሆዳሞች ናቸው፣ ፍርፋሪ ለቃሚ። አቅም ይኖራቸው ራሳቸውን ችለው የሆነ ነገር ክሬት አድርገው ምናምን ይሰራሉና ፋይናንስ ዴቨሎፕ ያደርጋሉ። ግን ይሄ ልፋጫም አሁን ሲሰሙት ይለፋደዳል። በቃ አሁን ደግሞ ምን ይላል? አሁን ቀጥሎ የእስክንድር ፋኖች ሲሰዳደቡ፣ በነገራችን ላይ ያው የእስክንድር ፋኖች አሁን ነው አራበታል። የሆነ ፋኖች እነ ዘመነ ሲሳደቡ አምጥቶ ለማሸማቀቅ እየሞከረ ነው።
በዚህም ቆይ እንሄድበታለን። አሁን እነዚህ የእስክንድር ፋኖች መሰሉኝ አምጥቶ እንትን እያለ ነው። ደጋግመን እንደምንለው ይሄ ፋኖ የሚባለው ኃይል ዋናነት ያለበት ሁኔታ ራስ በራስ መባላት ላይ ነው። በተደጋጋሚ የምናገኛቸው ቪዲዮዎች በጣም አስገራሚ ናቸው። በነገራችን ላይ አስገራሚ ሰው ወንድም ወንድሙ ላይ ይነሳል የሚለው በቃ ፉካሬ ኢየሱስ ይሄ ነው እንዴ የሚል ሁላ ጥያቄ እንድናነሳ እንገደዳለን። እስቲ ላሰማል። እንደዚህ ነው የምታዩት። ሌባ እንገኛለን። የወያኔ ካድሪን የሚሊሻ ተላላኪ እነዚህ ደሳለኝ እነዚህ ዘመነ እነ ምሬ ወዳጁን የወያኔ ካድሪዎች ተላላኪዎች በወያኔ ብር ቦርጭ ያወጡ ይኸው ትግላቸው ወደ ኋላ እያስቀሩ ይገኛሉ። እነሱን ለማጥፋት ቆርጠን ተነስተናል። መጀመሪያ የአማራን ትግል ከፍ ለማድረግ እነሱን ከምድር ማጥፋት ይጠበቅብናል። ከምድር ነው ፈጣሪ አምላክ ሰምታችኋቸዋል አይደል? እነዚህ ፋኖ መሳዮች ምናምን በጣም ነው የሚያሳዝነው። በነገራችን ላይ ይሄን ቪዲዮ ምናምን ያመጣው እንግዲህ የብልጽግና አክቲቪስት ነው እንደምታውቁት፣ አበበ ቶላ የሚባለው ነው። እነዚህ ግለሰቦች እነማን ናቸው ብላችሁ ጠይቁ። እነ ዘመነን እነ ምሬን ምናምን ነው የተሳደቡ። አይታችኋላ? አንድ ቀን የነ ዘመነ ፋኖ የሆነ የነ ምሬ ፋኖ የሆነ የነ ሀብቴ ወይንም የሌሎች የነ ሳሚ ባለድል ጎንደር አካባቢ እንዲሁም ሸዋ አካባቢ የነ አሰግድ ፋኖ የሆነ ወጦ የአማራ ፋኖን የሆነ ተሳድቦ ያውቃል? በቪዲዮ እንደዚህ ምናምን ያሸማቆ ያውቃል? እነዚህ አሁን የሚሳደቡት በቃ የብልጽግና አክቲቪስት አመጣው የእስክንድር ፋኖች ናቸው አይደሉም እንዳትሉኝ፣ ይታወቃሉ። ጠይቁ፣ ራሳቸው ልጆች በቪዲዮ ወጥተዋል በግልጽ የእስክንድር ፋኖች ናቸው። ኢትዮ 360 እንደዚህ ናቸው። አይታችኋላ? እነዚህ አሁን ዘመነን ከህወሓት ጋር ምናምን አገናኝተው ለማሸማቀቅ እየሞከሩ ነው። የአማራ ጠላት ከሆነው ከህወሓት ጋር እየሰራ ነው ዘመነ ብለው ዘመነን ለማስጠላት ከፍተኛ የሆነ ርቀት ሄደዋል። ይሄው እየወጡ እየተሳደቡ ነው። ሸዋ አካባቢ ያሉ ናቸው እነዚህ የእስክንድር ፋኖች እነ ዘመነን የሚሳደቡ። በጣም ነው የሚያሳዝነው። አንድ ባርች የምትባል ሴት ነበረች እዛው በሸዋ አካባቢ የምትንቀሳቀስ የእስክንድር ደጋፊ የሆነች እና አሰግድን ምናምን ስትሳደብ የነበረች። ከዛ አሰግድን አስያዙት በሴራ። አይታችኋላ? ምን ጥቅም አሁን አሰግድ ታሰረ አይደል? 1 ዓመት ምናምን ሊሆነው ነው። ምን ጥቅም አገኛችሁ? እሺ አሁን ወይ ገብታችሁ አትዋጉ። ሰፈር ለሰፈር ከብልጽግና እንትኖች ተላላኪዎች ጋር ብር እየተቀበላችሁ ኖርማል ፋኖችን ለአማራ የሚታገሉትን እንትን የምትሉ ምንድነው? አሁን ነዘመነን ምሬን ወጥተህ የምትሳደብ አንተ ፋኖ ነው። በነገራችን ላይ የብልጽግና እንትን ምናምን ታቱ ፋኖ ተብሎ ምናምን ከእስክንድር ጋር የተሰለፈ ያው ብልጽግናው ማለት ትችላላችሁ። የነ ሀብታሙ እንትን አካሄድ የነ እስክንድር በቃ ይሄ ነው። ውሃ መቼለስ የፋኖ ትግል ላይ ዘመነ ወደፊት እንዳይመጣ እንዴት እንደሚጥሩ ኢትዮ 360ዎች በእርግጠኝነት የፋኖ እንትኖች ምንድነው የእስክንድር ፋኖች እኮ እስክንድር ማደራጀት አይችልም፣ ማዋጋት አይችልም፣ ዝም ብሎ ቱሪናፋ ነው እኮ ብለዋል እኮ። ሪከርድ ወጥቷል እኮ እስክንድር ምንም አይነት እንትን እንደሌለው ዝም ብሎ ደረቅ ብቻ ዝም ብሎ ግትር ወይ በደንብ ያደራጅ ወይ እንትን አይደል ዝም ብሎ የሆነ ቦታ ጎሬ ውስጥ ተደብቆ የነዘመነን የነምሬን እንቅስቃሴ ለማኮላሸት ጥረት የሚያደርግ ነው። አንድ እስክንድር የሚያመልኩ አሉ ደግሞ ወደ ጎንደር አካባቢ እነ ደረጀ በላይ የሚባሉ ከእስክንድር ውጭ ወደ ውጭ የሚሉ እስክንድር በቃ የተማረ ነው ምናምን። የተማረ ከሆነ እንደዚህ ነው እንዴ? እስክንድር እየጠላን አይደለም፣ ግን እንደዚህ አይነት ነገር እንደነዚህ አይነት ፋኖችን ወጥተው ሲሳደቡ ለምን ነው ዲሲፕሊን የማያስይዟቸው? አማራ ነምሬን እንትና የአማራ ጠላት ሆኖ ነው ማለት ነው። በጣም ነው የሚገርመው። ኤኒሃው ሲቀጥለው ቪዲዮ ደግሞ አሁንም ይሄኛው አክቲቪስት ዘመነን ለመሳደብ ጥረት እያደረገ ነው። የብልጽግና ሆነው ዘመነን ፈርተውታል። እስኪ እንስማ። ለማንኛውም እስኪ ምን እንደሚል ዘመነ ካሴን አስመልክቶ የተሰማው አንድ መረጃ በጣም አስገርሞኛል። ክቡራትና ክቡራን ወዳጆች $134,000 እስቲ ዘሜ ትንሽ ልቀቅብን እስቲ። በነገራችን ላይ አሁን ያ በጣም ብር ያስፈልገናል በዚህ አጋጣሚና ስቱዲዮአችንን ለመገንባት በጣም በቃ ዘሜ እንዴት ነው? እስቲ እንገናኝ። እንደ የት ነው? ጎጃም እንምጣ ወይስ አባዬ? $134,000 አርጎላችኋል። እንስማው። ዲያስፖራዊ ምሪቱ በአቶ ገዱ አንዳርጋቸው በወሎ ሰዎች ብቻ የታጠረ አይደለም። $134,000 ቀርጥፎ በልቷል በተባለው ዘመነ ካሴና መላናቸው ስማቸው ጎልጉሎ ባመጣቸው የሞረሽ ለወገን የኮሚቴ አባላት መካከልም ጭምር እንጂ ሰው ምን አላቸው? ስማቸው ጠፋ ስንለው ነበረ አለ እንዴ? ምን አለ? ሰምታችሁታል። አክቲቪስቱ ምን አክቲቪስት ብለው አዋኪስት ነው እንጂ ዘመነ ካሴን ያው ስሙን ለማጥፋት። በነገራችን ላይ የብልጽግናው መንግስት በከፍተኛ ሁኔታ ከሚፈራቸው የፋኖ መሪዎች ቁጥር 1
ቁጥር አንድ ማለት እንችላለን ዘመነ ካሴን ነው። ዘመነ ካሴን በከፍተኛ ሁኔታ ነው የሚፈሩት። በከፍተኛ ሁኔታ ታውቃላችሁ። ስሙን ለማጥፋት እየሞከሩ ነው። ዶላር በላ ምናምን በማህበረሰቡ በኩል ተቀባይነት እንዳያገኝ ምናምን። ሰሞኑን ምርጫ አለ አይደል? የፋኖ ምናምን መሪ ሆኖ የሚወጣ አለ ከአራቱም ግዛቶች ከእነ እስክንድር ውጭ ያሉት ማለት ነው። ሰሞኑን ዘመነን እንትን ለማለት እየሞከሩ ነው። ዶላር በላ ምናምን። አሁን ይህን መረጃ ትናንትና ነው ያወጣው ማለት ለመናገር የፈለገው ሰርቆ አይደለም። ዶላር አሰባስቡ ቢልኩለትም ለፋኖ ለማደራጀት ነው የሚሆነው። የታወቀ ነው። ዶላር በላ ምናምን 134,000 ምናምን አይነት ዶላር ምናምን እያለ እንግዲህ ያው ፈርተውታል። በነገራችን ላይ እንደፈሩት ማወቅ አለባችሁ። በከፍተኛ ሁኔታ የድሮን ጥቃት ለማድረግ ከፍተኛ ሙከራ አድርገው ሳይሳካላቸው ቀርቷል። ዘመንን ለመምታት ከፍተኛ በጀት ተበጅቶ አልገባህም አማራ። ይሄንን ልጅ ካጣ ግን በኋላ እንትን ማለት አለብህ። ማንም ካንተ ጋር አይሰለፍም። በነገራችን ላይ በቃ እያናጠል ይጠበጥብሃል። ማክበር አለብህ። ጎንደር ያለህ የጎጃም ፋኖ ማክበር አለብህ። ጎጃም ያለህ የጎንደርን ፋኖ ማክበር አለብህ። በተለይ ሁለታችሁ የሆነ በቃ ቲካራ ምናምን ውስጥ አትግቡ፣ ትበላለህ። ዘመነ ፊት አይመጣም፣ እንትና ፊት አይመጣም። እኛ ለምሳሌ ሀብቴ ፊት ቢመጣም ምሬ ፊት ቢመጣ ምንም ችግር የለብን። ተስማምተው በቃ ይምጡ ነው። አሁን እኛ ግን አንድም ሰው መሞት የለበት። ከፍ ያለው ደሴያው ሞተ፣ ምን አተረፍ? ከፍ ያለው ደሴ በጣም አደገኛ ተዋጊ ነው። በደቡብ ጎንደር አካባቢ በርካታ ፋኖን አደራጅቶ ከነ እስክንድር ጋር ተሰለፈ ቢባልም ለአማራ የሚታገል ነበር። በጎንደር አካባቢ ያለ ፋኖ በቃ እንዲሞት ማድረግ የለበትም ነበር። ከበባ ውስጥ ነው በብልጽግናው ሞተ ምናምን ነው የምትሉ፣ ግን እርስ በራሳችሁ ነው የተመታታችሁ። ከፍ ያለው ደሴ መሞቱ ማን ነው የተጠቀመ? ተጎዳ እንጂ አማራ። አሁንም በጥንቃቄ የማትሄዱ ከሆነ ከትናንትና ወዲያ አንድ የሆነ የፋኖ አዛዥ ተገሏል። አሁን ትናንትና የሆነ ቪዲዮ ለቀነ። እርስ በራስ መሳቂያ ሆነ። ሪያሊቲው ስለወጣ ነው እኛ የምናወራው። ሚዲያ ላይ ወጥቷል። ህዝብ እየሰማው ስለሆነ ለምንድን ነው ምናምን ይዘህ የምትመጣ ምናምን የምትል ምድረ ሙጀሊያም አለ። አሁን እኔ እዚህ ጋር ራሱ ስናገር የምትሳደባለህ። በቃ ችግር አለበት ከአማራ ምድር ላይ የተወለድህ። እኔ አይዶን ነው ምንድነው ችግራችሁ? ሪስፔክት ለምንድን ነው አትደራረጉ? ለምን አትከባበሩ? ለምሳሌ የወጣን መረጃ እዚህ ጋር አናላይዝ ልንሰጥ እንችላለን። ለምንድን ነው የምታወራው ምናምን? ለምንድን ነው የማላወራው? ሚዲያ ላይ ወጥቶ እየተሳለቀብህ አይደል? የብልጽግናው አክቲቪስት ሌላው ምናምን አማራን የሚጠላ እየሳቀብህ አይደል? እኔ አመጣሁት ሪከርድ አድርጌ እኔ እንትን ብዬ አመጣሁት። ራሳቸው ናቸው የፋኖ ኃይሎች እኮ ቃለ መጠይቅ የሚያደርጉ ተጨፋጨፍን እያሉ ኢትዮ 360 ላይ ሰምታችኋል። ትናንት ኢየሩስ ቃለ መጠይቅ ያደረገችለት ጸዳሉ ምናምን የሚባል አንድ የሆነ ፋኖ መሪ አጥተዋል። የረሸኑት ደግሞ ራሱ እዛው ጎንደር ያሉ ናቸው። ምንድነው ሚዲያ ላይ የወጣን ነገር እኛ ሪያክት ብናደርግበት ምንድነው? እረፉ ነው በቃ ትጣሉ ነው። ምን ተጠቀም? ፋኖ ከፍ ያለው ምንድነው? ከፍ የመሞቱ ምንድነው ያገኘው ነው? ከእስክንድር ጋር ተሰልፏል። ለአማራን ለማጥፋት አይደለም። እሱ በመሰለው እንትን እያለ ነው። ውይይቱ እስኪደራ ወደ አንድ እስኪመጡ ከእስክንድር ጋር አለ። ከፌ ለምን ተገደለ? ለምንድነው የተገደለው? ከፌ በጣም የእግር እሳት ነው የሚሆንባቸው። እንደዚህ የፋኖ መሪ አካባቢ ይሄን እናስወግደው ምናምን የምትል አረቂያን በሙሉ የማትስተካከል ከሆነ በጣም አደጋ ነው። በቃ አንተ ፖለቲካ አልገባህም ማለት ነው። አረቂ መጠጣት አቁሙ። አረቂያ ሙላ። እሺ አድማጭ ተመልካቾቻችን እስኪ ወደ ህወሓት መረጃ ደግሞ እንወስዳችሁ። ህወሓት የሆነ ሴራ እያሴረች ነው። በአፋር በኩል አንድ የሆነ የታጠቀ ኃይል ወደ ኤርትራ ገብቶ እንዲሰለጥን እያደረገች ነውና አርማውን እያሳየ ነው ስታሊን። በነገራችን ላይ ህወሓት ከፍተኛ የሆነ ስራ እየሰራች ነው። ፋኖ ምን አለ እንደዚህ ብትሰሩ። የተለያዩ ኮንትሮቨርሲ ምናምን ሴራ እኮ መስራት በጣም ለፖለቲካ ላይ በጣም ወሳኝ እኮ ነው። ሴራ ተማሩ። በነገራችን ላይ የፋኖ መሪ የምትባል ዝም ብላችሁ ዳይሬክት ፎርዋርድ አትሆኑ። በርካታ ሴራዎችን ቀን ከሌት እንቅልፍ ሳተኙ መወያየት፣ ማጤን፣ ፕላን ማድረግ ያስፈልጋል። በቃ በርካታ ነገሮችን በርካታ በሺ የሚቆጠሩ ነገሮችን ኮንትሮቨርሲዎችን መማር አለባችሁ። ፖለቲካ በሴራ ነው በነገራችን ላይ እና አሜሪካ፣ አውሮፓ እንደዚህ ትላልቅ ሀገሮችም ያው ታውቃላችሁ ፖለቲካ ሴራ ከሌለበት ፌል ነው የምታረጉ። ድራማቲክ መሆን አለበት። ትሪኮችን መስራት አለባቸው የፋኖ ኃይሎች። አሁን ህወሓት በአፋር በኩል የሆነ ነገር እያደረገች ነው። ወደ ትግራይ ክልል አካባቢ የሚጠጋውን የአፋር አካባቢ ካለው ማህበረሰብ ጋር በመግባባት እዛ አካባቢ ያሉ ታጣቂዎች ድሮ ወደ ኤርትራ የነበሩ ገብተው ነበር። አሁን ተመልሰው እንዲወጡ እያደረጉ ድጋፍ እያደረጉላቸው እና የአብይ አህመድን መንግስት ሰቅዞ ለመያዝ ጥረት እያደረጉ ነው ከሻዕቢያ ጋር ነው። ግን እነ ጌታቸው ረዳም በዛ አካባቢ ራሱ በአፋር አካባቢ የሆነ የሚያሰለጥኑት ኃይል አለ እየተባለ ነው። አብይ አህመድም እያሰለጠነ ፈንድ እያደረገ ያኛው ኃይል ስላለ ማለት ነው። እስኪ ስታሊንን እንስማው። እኛ ጋር እንድትቆይ ግብዣቸው ነው። በመጀመሪያ የአፋር ትልቅ ዜና
መገናኛ ብዙሃን የብልጽግና መገናኛ ብዙሃን የማይነግሯቸው ነው። በዚህ ወር ወደ ኤርትራ የገባው የአፋር ከፍተኛ ባለስልጣናት የሚገኙበት ወደ አልተመቸንም ዞን 2 የሚባለው በተለይ ደግሞ ወደ ትግራይ አካባቢ የተጠጋው ዞን 2 በደርግ አወቃቀር ትግራይ የነበረው የመገለል ስሜት አለብን፣ የሪፎርም ውስጥ አልተካተትንም በሚል የክልሉ ግብርና ቢሮ ኃላፊ፣ የክልሉ የልዩ ኃይል አዛዥ በርካታ በየቀን በርካታ ሰው ወደ ኤርትራ እየሄደ እንዳለ ሰምተናል። መጀመሪያ አመራሮቹ አቶ ዑስማን ኢብራሂም የሚባሉት የክልሉ ግብርና ቢሮ ከዚህ በፊት ተቃዋሚ የነበር በኢህአዴግ ጊዜ በሰላም ፈጥሮ የመጣ ኃይል ነው። ይሄ ተመልሶ ወደ ተቃውሞ ሄዷል። ፖለቲካ ፓርቲ ያቋቁማል። ይሄን አናውንስ መደረጉን ትንሽ ልንገራቸው ብዬ ነው። ይሄ ፖለቲካ ፓርቲ አዲስ የተቋቋመውን ይሄ አፋር ብሔራዊ አንድነት አብዮታዊ ግንባር የሚል አናውንስ አድርጓል። እንግዲህ ትልቅ ነው ለአብይ አህመድ ትልቅ ፈተና ነው። በቃ እዚህ አካባቢ ገጠም በተለይ ደግሞ በአፋር አካባቢ ሰራዋለሁ ብሎ የሚያስበውን ፕሮጀክት የሚያበላሽ እንደሚሆን የሚጠበቀው የሚገመተው እንደዛ ነው። ይሄ ቀላል ፈተና አይሆንም ለአፋር ክልላዊ መንግስት። የነበረው ማግለልና መድሎ ያመጣው ኢንጀስቲስ የፈጠረው የተቃውሞ ነው። ይሄ በቀጥታ ይህን ፖለቲካ ፓርቲ እና ወደ ጦርነትም በውጊያም አርምድ ግሩፕ ነው። በነገራችን አርምድ ግሩፕ ነው። ዞን 2ን ያገለለ ሪፎርም ተካሄደ። ተው ሲባል ያልሰማ የክልሉ መስተዳድር እዚህ ደረጃ ላይ ደርሷል። በሌላ በኩል ደግሞ ትግራይ ውስጥ የትግራይ ተቃዋሚዎች እንትን ያደርጋሉ አደራጃለሁ እያለ እንትን ያደርጋል። የራሱ ተቃዋሚዎቹ ደግሞ በዚህ ደረጃ ላይ ነው ያሉት ማለት ነው። አሁንም አድማጭ ተመልካቾቻችን የትግራይ አክቲቪስቶች አብይ አህመድ እንጂ ኢሳያስ አይደለም ጠላታችን እያሉ ነው። አክቲቪስቶች እስኪ እንስማቸው። አብይ አህመድ ዋና ጠላታችን ነው። ኢሳያስን ጎትቶ የትግራይን ህዝብ ያስጨፈጨፈ ራሱ አብይ አህመድ ስለሆነ በዋናነት ተጠያቂ አብይ አህመድ እንጂ ኢሳያስ አይደለም እያሉ ነው። እስኪ እንስማቸው። እና በጣም የሚያስቀኝ ነገር አለ። ለእኛ ለኢትዮጵያኖች ፕራዮሪቲያችን አብይን ማስወገድ ነው። አብይ የሚባል ሰው የኛ ጠላት። ኢሳያስ አፈወርቂ ጊልቲ ባይ አሶሲዬሽን ነው አስገብቶት ነው ያስገደለን። ከአብይ ጋር አሶሲዬት አድርጎ አብይ አህመድ ቀይ ምንጣፍ አንጥፎ አብይ አህመድ ኢሱ እያለ ፈንዲሻ እየበተነ ከበሬት ሰጥቶ የሚሊተሪ ከበሬት ሰጥቶ ከራዳርና ከሳተላይት ኢሜጅ እንዲጠፋ አድርጎ ዓለምን ዲሲቭ አድርጎ ዓለምን አታሎ ኢሳያስን አስገብቶ ያሳረደ ያስገደለን ያስጨፈጨፈ አብይ አህመድ። ስለዚህ ለእኔ ኢሳያስ አይደለም። ኢሳያስ በትግራይ ህዝብ ላይ ገብቶ የሰራ ወንጀል አለ። አብሶሉትሊ ኢሳያስ ገብቶ ከአብይ ሰራዊት ጋር ነው በአብይ አህመድ ፈቃድ፣ በአብይ አህመድ ፊርማ፣ በአብይ አህመድ ምሪት፣ በአብይ አህመድ ገንዘብ ኢሳያስ ገብቶ ሰራዊቱ አስገብቶ ገሎናል። ምን ጥያቄ ነው? ለኢሳያስም ወንጀል ግን በትልቁ ተጠያቂው አብይ አህመድ ነው። ለእኛ በትልቁ ተጠያቂ ለኢሳያስም ሆነ አብይ ለሰራው ዋናው ተጠያቂ አብይ አህመድ። ኢሳያስ ደግሞ ለሰራው በትግራይ ህዝብ ላይ ገብቶ ለሰራው ነገር ያ ይጠየቃል። ኢሳያስ የሆነ ጊዜ ላይ በአብይ አህመድ ልመና፣ በአብይ አህመድ ክፍያ፣ በአብይ አህመድ ምረቃት፣ በአብይ አህመድ ሽልማት ትግራይ ውስጥ ገብቶ ወንጀል ሰርቶ እዛ ላይ ቆሟል። ዛሬ ኤርትራ ለትግራይ ትሬት አይደለችም። ዛሬ ኤርትራ ለአማራ ህዝብ ትሬት አይደለችም። አክቹዋሊ አጋር ለመሆን እንኳን እየሞከረ ያለ ነው። አብይ አህመድ ግን ትናንትና ጠላታችን ነው፣ ዛሬ ጠላታችን ነው፣ ነገም ጠላታችን ነው። ፓስት ፕሬዘንት ኤንድ ኮንቲኒየስ የሆነ ጠላታችን አብይ አህመድ ነው። ስለዚህ ለእኛ ለኢትዮጵያኖች ነምበር ዋን ጠላታችን አብይ እንጂ ኢሳያስ አይደለም። የኛ ማባረር የምንፈልገው አብይን እንጂ ኢሳያስ አይደለም። ኢሳያስ አፈወርቂና ሰራዊቱ ግን ለሰራብን ነገር በፍርድና በህግ ሊጠየቁልን እንፈልጋለን። እነሱ ግን ገሎም ያስገድለን የአብይ አህመድ አሽከሮቹ ነው ማለት። አድማጭ ተመልካቾቻችን ወደ መጨረሻው መረጃ እንውሰዳችሁ። ዘመድኩን በቀለ ምን እያደረገ ነው የሚለውን እስኪ እንግራችሁ። ዘመድኩን በቀለ በነገራችን ላይ ከአማራ ፋኖ በጎጃም በጎንደር እንዲሁም በወሎ ሸዋን ጨምሮ መረጃ ለማግኘት በቃ ስቃይ ውስጥ ያለው መረጃውን እየሰጡት አይደለምና በጣም በሚገርም ሁኔታ የሰሞኑን የፋኖ ውይይትን በተመለከተ እንኳን ፍንጭ አላገኘም። ፍንጭ ወፍ የለም። ወፎች የሚላቸው በሙሉ እየሰሩለት አይደለም። በጎጃም ምድርም በጎንደር በነገራችን ላይ ዘመድኩን በቀለ አሁን ኢግኖር ተደርጓል ከአማራ ትግል። ግን የኔን ምክር እየሰሙ ነው። እኔን ፈርተውኝ ነው። እኔ የተናገሩትን ስለሰሙ ይሄን አድርገዋል ምናምን ይላል እንጂ ዘመዴ አሁን ከጨዋታ ውጭ ነው። በነገራችን ላይ ዘመድኩን በቀለን ያላወቃችሁት አላችሁ። አሁንም የዘመድኩን ደጋፊ ይሆናችሁ ይሄንተው አይደለም የፋኖ ኃይል ቢበተን እሱ እንጀራውን ብቻ ነው ማጣጣም የሚፈልገው። እንደዚህ ያጋጭ ምናምን ፖለቲካ አካባቢ እንደዚህ እንደ እዛም እንትን እያለ ነው መሰብሰብ የሚፈልገው። ያስን እንዳይመስላችሁ እመቤታችን ምናምን እያለ ይሄ ሃይማኖት ነክ ነገሮችን እያወራ ምናምን ሲጀምር እንትን አትበሉ። ይሄንተው አይደለም። አይታችኋል በሰቀቀ እንዴት ሲሳደብ እንደነበር የአማራ ፋኖ በጎንደር በጎጃምን የአማራ ልጅ ሆኖ እንደዛ ይሳደብ። በነገራችን ላይ እንደዚህ ሲያሰጣቸው ምናምን ፀሐይ ላይ በሚስጥር መሆን እያለበት በአደባባይ ሲሳደብ ሰምታችኋላ። ስለ ዘመድኩን በቀለ በነገራችን ላይ በርካታ ነገሮችን እናወራለን።
ምንም አይጠቅም ለአማራ ፋኖ ነው። አሁንም ስለተገፋ ግን የሆነ የአማራ ማሸነፉ አይቀርም አላል በአንጀት ለመግባት ኤኒሃው ምንም አይነት መረጃ አላገኘም። እስኪ ሲያወራ እንስማው። ሰሞኑን ምንም አይነት መረጃ ተከታዩም እየቀነሰ ነው። ቴሌግራም ላይ ዩቲዩብ ላይ ማንም እየተከተለው አይደለም። ሚዲያዎቹ እየተዘጉበት ነው። በነገራችን ላይ እስኪ ምን እንደሚል እንስማው። አራቱም የፋኖ አደረጃጀቶች ወደ አንድ ካልመጡና አንድነት ካልመሰረቱ በስተቀር የአማራ መከራ ማሸነፉ አይቀርም፣ ይረዝማል፣ ግን ኪሳራው ይበዛል፣ አደጋው ይበዛል የሚል የአማራ ፋኖን ትግል የሚደግፉ ሰዎች በሙሉ ቅን ሀሳብ ያላቸው በሙሉ ምክር ሲሰጡ ኖረዋል። ይህንን ደግሞ በተለያየ ጊዜ በተለያየ አጋጣሚ እየፈረሰ እየቆመ እየተነሳ እየፈረሰ እየቆመ እየተነሳ ሄዷል። እስካሁን በርቀት የነበረውን ደግሞ አንድ ላይ ሰብሰብ ብለው ለምን አይመክሩም ተብሎ አንድ ላይ ቁጭ ብለው ሰብሰብ ብለው እየመከሩ ነው። በጣም ረጅም ጊዜ ወስዷል። ረጅም ሰዓት ነው የሚወስደው። እናም ደግሞ ከሌላው ጊዜ እጅግ በተለየ ሁኔታ ምንም አይነት ነገር ሊወጣ አልቻለም ማለት ነው። ውጤቱ ምንም ይሁን ምን ከነሱ እስኪመጣ ድረስ መጠበቅ መታገስ የሚለው ነገር የኔም ጭቅጨቃ ቦታ አግኝቷል። የኔም ጭቅጨቃ ስፍራ አግኝቷል። የኔም ጭቅጨቃ አድማጭ አግኝቷል ማለት ነው። ይሄ የሎቢ ስራ፣ የመጨቅጨቅ ስራ ሚዲያ ያላቸው አክቲቪስት ያላቸው ምናምን ያላቸው ሰዎች ወጥተው የሚናገሩት የሚሰሩት ነገር አይጠቅምም። አማራ ወደ አንድነት እንዲመጣ ከተፈለገ ለእነሱ ትተን ዝም ብለን እንቀመጥ የሚለው ሀሳብ ይሄ ገዢ አግኝቶ ብዙዎቹ የአማራ አክቲቪስቶች ብቅ ለማለት ፈልገው ነበር፣ ግን ተው እንጂ ሲባሉ እግዚአብሔር ያክብራቸው እነሱ አክብረው ጸጥ ብለዋል። ምክንያቱም ሎቢ ተደረገ፣ ተዘፈነ፣ ተነሳ፣ ተቀመጠ መሬት ላይ ያሉት እነሱ ስለሆነ አረረም መረረም በዱላም ይሁን በቦክስም ይሁን